ፊታችሁ ላይ የምትቀቡት ነገር ውበት እየሰጣችሁ ነው ወይስ በዝግታ እየገደላችሁ? ብዙዎቻችን ቆንጆ ለመምሰል ብለን የምንገዛቸው ኮስሞቲክሶች የውሸት ከሆኑ መጨረሻቸው የቆዳ ካንሰር፣ የፊት መበላሸትና የኩላሊት ህመም ሊሆን እንደሚችል ያውቃሉ? ብዙዎቻችን ኦሪጂናል ነው ተብለን የምንገዛቸው ኮስሞቲክሶች በውስጣቸው ሊድ፣ አርሰኒክ እና ሜርኩሪ መርዛማ ኬሚካሎች ሊኖርባቸው እንደሚችሉ ያውቃሉ? ዛሬ የውሸት ምርቶች በዓይናችሁ አይታችሁ፣ በእጃችሁ ዳሳችሁ፣ በስልካችሁ አረጋግጣችሁ የምትለዩባቸው 7 የማያሳስቱ ሚስጥሮች እነግራችኋለሁ። ይህ መረጃ ዛሬ ፊታችሁን ነገ ደግሞ ጤናችሁን ይታደጋል። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ የዲጂታል ማረጋገጫ ወይንም ዘባሽ ኮድ። የመጀመሪያውና ቀላሉ መንገድ ስልካችሁን መጠቀም ነው። ማንኛውም ኦሪጂናል ምርት ባሽኮድ እና ባርኮድ አለው። ቼክፍሬሽ.ኮም ወይንም ቼክኮስሞቲክስ.ኔት ድረገጽ ላይ በመግባት የምርቱን ስም መርጣችሁ ዕቃው ላይ የተጻፈውን ባሽኮድ አስገቡ። ምርቱ ኦሪጂናል ከሆነ መቼ እንደተመረተ፣ መቼ እንደሚያልቅና ትክክለኛነቱን ያሳያችኋል። ነገር ግን ኮዱ አይታወቅም ወይም ኢረር ካላችሁ ምርቱ ፎርጅድ ነው። የውሸት ሰሪዎች ፓኬጅ መገልበጥ ቢችሉም የፋብሪካውን ዳታቤዝ ግን ማግኘት አይችሉም። ሁለተኛ፣ የፊደልና የዲዛይን ስህተቶች። ሁለተኛው ዓይናችሁን ማመን ነው። ታዋቂ ብራንዶች ልክ እንደ ማክ እና እንደ ኦሪል ለፓኬጂንግ በሚሊዮን የሚቆጠር ዶላር ያወጣሉ። የኦሪጂናል ዕቃ ካርቶን ጠንካራ ነው፣ ጽሑፉም አይለቅም። ሎጎ ወጣ ያለ ኢምቦስድ ነው። ፎርጅድ ሰሪዎች ግን በርካሽ ዋጋ ስለሚሰሩ የፊደል ስህተት ይሰራሉ። ፊደላቱ የተጠጋጉ ከሆኑ፣ ቀለሙ በቀላሉ የሚፋቅ ከሆነ ወይንም ሎጎ መስመሩን ከሳተ ያ ዕቃ ፎርጅድ ለመሆኑ ትልቅ ምልክት ነው። ሶስተኛ፣ የሊድ ሙከራ። ይሄኛው በጣም ወሳኝ ነው። ብዙ የውሸት ሊፕስቲኮች እና አይሻዶዎች ውስጥ ሊድ የሚባል መርዛማ ብረት ይገኛል። ይህን ለማወቅ ምርቱ እጃችሁን ላይ ቀብታችሁ በወርቅ ቀለበት ፈትጉት። ቀለሙ ወደ ጥቁርነት ከተቀየረ በውስጡ ጤናችሁን የሚጎዳ መርዝ አለው ማለት ነው። ኦሪጂናል ምርት ፈጽሞ አይጠቁርም። አራተኛ፣ ሽታ፣ ቴክስቸር እና ይዘት። አራተኛው የስሜት ሕዋሶቻችሁ ናቸው። ኦሪጂናል ክሬም ቆዳ ላይ ሲቀባ ወዲያው ይዋሃዳል። ኦሪጂናል ኮስሞቲክስ ደስ የሚልና ቀላል ሽታ አለው። የውሸት ግን እንደ ፕላስቲክ ይቆማል ወይም ይጓጉላል። ሽታውም ቢሆን የውሸት ምርቶች መጥፎ የኬሚካል ሽታቸውን ለመሸፈን ሲሉ የበዛ የሽቶ ሽታ ይጠቀማሉ። አምስተኛ፣ የብሩሾችና የመስታወት ጥራት። አምስተኛው ብሩሾችንና መስታወቶችን ማየት ነው። የኦሪጂናል ማስካራ ብሩሽ ፋይበሮቹ በጣም ስስና የተስተካከሉ ናቸው። መስታወቱም ቢሆን ምስል አያዛባም። ፎርጅድ ምርቶች ግን ርካሽ መስታወት ስለሚጠቀሙ ፊታችሁን ጎርባጣ አድርገው ያሳያሉ። ስድስተኛ፣ የውስጥ ማህተብ። ስድስተኛው ክዳኑን ስትከፍቱ ውስጡ ያለው የብር ፕላስቲክ ወይም ሲል ነው። ኦሪጂናል ምርት ከፋብሪካ ሲወጣ አየር እንዳይገባው በጥንቃቄ የታሸገ ነው። የውሸት ምርቶች ግን ብዙውን ጊዜ ይህ ማህተብ የላቸውም ወይም በዝርክርክ ሁኔታ የተለጠፈ ነው። ሰባተኛ፣ የዋጋ እውነታ። ሰባተኛውና መራራው እውነት ዋጋ ነው። በውጭ ሀገር $50 የሚሸጥ ምርት እዚህ መርካቶ ውስጥ በ500 ብር ከተሸጠላችሁ ያ ዕቃ 100% የውሸት ነው። ጤናችሁን በቅናሽ አትለውጡ። ሁልጊዜ ታዋቂና ሕጋዊ ፍቃድ ካላቸው መደብሮች ብቻ ግዙ። ውድ ተከታታዮቼ፣ ቆዳችሁ የሰውነታችሁ ትልቁ ክፍል ነው። እሱን መጠበቅ የእናንተ ድርሻ ነው። እናንተስ ተሸውዳችሁ የውሸት ኮስሞቲክ ገዝታችሁ ታውቃላችሁ? ምን ገጠማችሁ? ኮሜንት ላይ አጋሩኝ። ይህ ቪዲዮ ለብዙዎች እንዲደርስ ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ እንዲህ አይነት ጠቃሚ መረጃዎች ለማግኘት
ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ቸር ያቆየን።